ምድር መንትያ አላት ሲባል ሰምታችሁ ታውቃላችሁ? ለዚያውም ክፉ መንትያ። ይቺ የምድር መንትያ እንግዲህ ቬነስ ትባላለች። ብዙዎቻችን ስንማር ፕላኔቶች 9 ናቸው ብለን ተምረን ነበር። በ2006 በተደረገው የናሳ ጥናት ግን ፕሉቶ የተባለችው ፕላኔት የፕላኔትን መስፈርት ስላላሟላች ከፕላኔት ውስጥ ወጥታለች። በአሁኑ ጊዜ እንግዲህ ፕላኔቶች 8 ናቸው። ሜርኩሪ፣ ቬነስ፣ ኢርስ፣ ማርስ፣ ጁፒተር፣ ሳተርን፣ ኡራኑስ እና ኔፕተን ናቸው። ዛሬ ስለዚህች አስገራሚዋ የምድር መንትያ ስለተባለችው ቬነስ አብረን እናያለን። በጣም የሚገርመው በቬነስ ውስጥ አንድ ቀን ከ1 ዓመት በላይ ይረዝማል። ይሄ ማለት ቬነስ በራሷ ዛቢያ ላይ ዞራ ለመጨረስ 243 ቀን ይፈጅባታል። እንደዚሁም ቬነስ በፀሐይ ዛቢያ ላይ ዞራ ለመጨረስ የሚፈጅባት ቀን ደግሞ 225 የምድር ቀናት ናቸው። እነዚህ ሁሉ አንድ ቀን ሳያልቅ የሚሆኑ ክስተቶች ናቸው። ከዚህም የተነሳ ቬነስ ቀርፋፋዋ ወይም ደግሞ ሰነፏ ፕላኔት በመባልም ትታወቃለች። ምድር ደግሞ በራሷ ዛቢያ ላይ ዞራ ለመጨረስ የሚፈጅባት ሰዓት 24 ሰዓት ወይም ደግሞ አንድ ቀን ነው። እንደዚሁም ምድር ፀሐይን ዞራ ለመጨረስ 365 ቀን ከ6 ሰዓት ይፈጅባታል። ስለዚህ ቬነስ እንግዲህ አስደናቂ ፕላኔት ናት ማለት ነው። በቬነስ ውስጥ አንድ ቀን ሳያልቅ በምድር ግን 243 ወይም ደግሞ አንድ ዓመት አልቆ ሁለተኛ ዓመት እንደመጀመር ማለት ነው። ሌላው ቬነስ ከሁሉም ፕላኔቶች ሞቃታማ ፕላኔት ስለሆነች የሲኦል በር የሚል ስያሜም ተሰጥቷታል። እንግዲህ እንደዚህ አይነት አዝናኝና አስተማሪ የሆኑ ቪዲዮዎች እንዲደርሷችሁ ኮሜንት፣ ላይክ እና ፎሎ ማድረጋችሁን አትርሱ። አመሰግናለሁ። በቀጣይ ፕላኔት እንገናኛለን።